ነገ መስከረም 28 እጅግ በጣም ይገርማል። ሰማዕትነትን ከመቀበሉ በፊት ሊቀ መላእክት ቅዱስ ሚካኤል ወደ ገነት ነጥቆ ወስዶ በመድኃኔዓለም በኢየሱስ ክርስቶስ እጅ በገነት ውሃ ተጠምቆ የመጣ በምድር የሰራዊት አለቃ እንደሆንከው ሁሉ በሰማይም የሰራዊት አለቃ አድርጌ ሾሜሃለሁ ተብሎ በመድኃኔዓለም በኢየሱስ ክርስቶስ እጅ ቃል ኪዳን የተገባለት የታላቁ ሰማዕት የቅዱስ ፋሲለደስ ወንድም ስምን የጠራ በቃል ኪዳን የታመነና በስም የተማጸነውን ሁሉ እንደ አውሎ ነፋስ ፈጥነህ ትደርስለታለህ ተብሎ ቃል ኪዳን የተገባለት እርሱ ራሱ የሰራዊት አለቃ የሰራዊት መሪ ሲሆን እርሱ ግን ለክርስቶስ ፍቅር ሲል ራሱን ያዋረደና ሹመቱን አልፈልግም ብሎ ወደ ሰማዕትነት የሄደ ታላቅ ቅዱስ። ሰሞኑ ቪዲዮቹ እየታዩ ስላልሆነ አደራ ለሁሉም ሰው እንዲደረስ ኮፒ ሊንክ ማድረግ እንዳይረሳ ጠይቃለሁ። ብዙዎቻችሁ በጠየቃችሁኝ መሰረት የዚህን ቅዱስና የእህቱን ተጋድሎ አጠር አድርጌ አቀርቤላችኋለሁ። ታላቁ ሰማዕት የወታደሮች መሪ ቅዱስ አባዲርና ታናሽ እህቱ ቅድስት ዴራኢ የአንጾኪያ የጦር ሰራዊት አለቃ የቅዱስ ፋሲለደስ የትንሽ እህቱ ልጅ ሲሆን በዚህም የተነሳ ወንድሙ ተብሏል። ከዕለታት አንድ ቀንም ከሌሊቱ እኩሌታ ላይ መድኃኔዓለም ኢየሱስ ክርስቶስ ለዚህ ቅዱስ ተገለጸለትና እህትህን ቅድስት ዴራኢን ይዘህ ወደ ግብፅ ሂድ፣ በዚያም ሰማዕትነትን ትቀበላላችሁ አለው። በተመሳሳይ ሌሊትም ለትንሽ እህቱ ለቅድስት ዴራኢ ተገልጾ የወንድምሽን ቃል ስሚ፣ ከትእዛዙም አትተላለፊ አላት። እርሷም በመደንገጥ እየተንቀጠቀጠች ወደ ወንድሟ ሄዳ ያየችውን ነገር ነገረችው። እጅግ በጣም ተደሰቱም። ስለ ኢየሱስ ክርስቶስ ስምም ወደ ግብፅ ሄደው ደማቸውን ሊያፈሱና ሰማዕትነት ሊቀበሉ ተስማሙ። ከዚያም ወደ ግብፅ አገር ከመሄዱ በፊት በዚያው በአንጾኪያ በሌሊት እየተነሳ ልብሱን እየቀየረ በክርስትና ምክንያት የታሰሩትን እስረኞችን እየሄደ እያከመ ቁስላቸውን እየጠረገ ምግባቸውን እያበላቸው ይመጣ ነበር። ታዲያ የእስር ቤት ጠባቂዎችም ይለዩት ነበረ። እርሱም ይህንን ነገር ለማንም ሰው እንዳትናገሩ፣ ብትናገሩ ግን እሰይፋችኋለሁ እያለ ያንገራግራቸው ያስጠነቅቃቸው ነበር። እንደዚህ እያደረገ የክርስቲያን እስረኞችን ሲያክምና ሲያገለግል ከቆየ በኋላ እህቱን ዴራኢን ይዞ ወደ ግብፅ ሄደ። እጅግ በጣም የሚገርመው ነገር ግን ወደ ግብፅ ሲሄድ እስክንድራ ላይ እንደደረሰ ወታደሮች በሙሉ አለቃቸው ቅዱስ አባዲር እንደሆነ ለይተውታል። አንተ የሰራዊት አለቃ ጌታችን አባዲር አይደለህምን? ይሉታል። እርሱም ፈገግ ይልና አዎ ብዙዎች እንደርሱ ይሉኛል፣ እኔ ግን እርሱም አይደለሁም እመስሎ ይሆናል እንጂ ይላቸዋል። በሄደበት ቦታ ሁሉ ሰራዊቶች እንደዚህ እያሉ ያስቸግሩታል። እርሱ ግን ይመስለዋል እንጂ እርሱ እንዳልሆነ እየነገራቸው ወደ ምስር አገር ሄዶ ከታላቁ አባት ከአበከረዙን ዘንድ በረከትን አግኝቶ ተባርኮ እንደገና ወደ እንጽና ከተማ ሄደ። በዚያም በመኮንኑ በአርያኖስ ፊት በመድኃኔዓለም በኢየሱስ ክርስቶስ ስም ከእህቱ ጋር ሆነው መሰከሩ። በዚህም ጊዜ መኮንኑ አርያኖስ ጽኑ ስቃይን ያሰቃያቸው ጀመረ። በዚህም ሰዓት ቅዱስ አባዲር ወደ ጌታችን ጸለየ፣ ነፍሳቸውንም ሥጋቸውንም ያጸናለት ዘንድ። በዚህ ሰዓት መድኃኔዓለም ኢየሱስ ክርስቶስ መላእክትን አይደለም ያዘዘ፣ ራሱ መጥቶ ነጥቆ ወደ ሰማይ ይዞት ሄደ። አዎ ከእህቱ ከቅድስት ዴራኢ ጋር ወደ ሰማያዊት ኢየሩሳሌም ነጥቆ ይዟቸው ሄደና ሰማዕታት የሚኖሩበትን የብርሃን ከተማዎች ካሳያቸው በኋላ እንደገና ወደ ምድር መለሳቸው። ከዚያም መኮንኑ አርያኖስ እያዘዘ ጽኑ ስቃይን ያሰቃያቸው ጀመር። በጅራፍ የገረፏቸው ጊዜ አለ፣ በእሳት ያቃጠሏቸው ጊዜ አለ፣ ከትልቅ ተራራ ላይ ወደ መሬት የወረወሯቸው ጊዜ አለ፣ በመጋዝ የሰነጠቋቸው ጊዜ አለ፣ በመንኮራኩር የፈጯቸው ጊዜ አለ፣ በብረምጣድ ላይ እንደ ቆሎ የቆሏቸው ጊዜ አለ። እነዚህ ሁለት እህትና ወንድም ቅዱሳን ግን ሊሞቱ አልቻሉም። መኮንኑ አርያኖስም ማሰቃየት በሰለቸው ጊዜ አንገታቸውን እንዲሰይፏቸው አዘዘ። ቅዱስ አባዲርን አንገታቸውን ከመቁረጣቸው በፊት እንደዚህ አለው፣ አንተ ማን እንደሆንክ ስምህም ማን እንደሆነ ከወዴትም እንደመጣህ ትነግረኝ ዘንድ በምታምነው አምላክህ አምዬሃለሁ አለው። ታላቁ ሰማዕት ቅዱስ አባዲርም እኔ ማንነቴን በነገርኩ ጊዜ አንገታችንን እንድንሰየፍ የአዘዝከውን ትእዛዝ እንዳትለውጥ ማልልኝ አለው። ያን ጊዜ አርያኖስ ትእዛዙ እንደማይለውጥ ማለለት። በዚህም ሰዓት ታላቁ ቅዱስ አባዲር እኔ የሰራዊት አለቃ የአንተም አለቃ አባዲር ነኝ አለው። በዚህ ሰዓት መኮንኑ አርያኖስ ጮኸ፣ እግሩ ስር ወደቀ። ወዮልኝ ጌታዬ ሆይ፣ በአንተ ፈንታ እኔ ልሞት ይገባኛል፣ በአንተ ፈንታ እኔ ልሰቃይ ይገባኛል። ይህንን ሁሉ ጽኑ ስቃይ እያሰቃየሁ እያለሁኝ እንዴት አንተ አለቃዬ ጌታዬ እንደሆንክ አልነገርከኝም ብሎ ጮኸ። ታላቁ ሰማዕት ቅዱስ አባዲርም አንተም በሰማዕትነት ትሞት ዘንድ እኔንም ትቀላቀለኝ ዘንድ አለህና አይዞህ አትዘን አለው። አሁንም በፍጥነት ምስክርነታችንን ቶሎ ፈጽም አለው። በዚህም ሰዓት መኮንኑ አርያኖስ አንገታቸውን ይቆርጡ ዘንድ አዘዘ። እርሱንና እህቱን ዴራኢንም አንገታቸውን ሰይፏቸው በመንግሥተ ሰማያት ትልቅ ክብርን አክሊልን ተቀዳጅተዋል። እንግዲህ ሰማዕቱ ቅዱስ አባዲርና እህቱ ዴራኢ ማለት እነዚህ ናቸው። ወንድም ያላችሁ እህቶቻችን ወንድሞቻችሁ የዓለማዊ ቤታችሁን ቢያዘጋጁላችሁ ነው ወይስ የሰማያዊ ቤታችሁን ቢያዘጋጁላችሁ ነው የምትወዱትና የምትመርጡት? መልሱን ለእናንተ ትቼዋለሁ።
መድኃኔ ዓለም ኢየሱስ ክርስቶስ ከታላቁ ሰማዕት ከቅዱስ አባጅርና ከቅድስት እህቱ ከቅድስት ኢራኢ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።